ሰላም ተማሪዎች እንግዲህ ዛሬ ምስሉ ላይ እንደምታዩት ኤክሰርሳይዝ 3.6ን ካልኩሌት ሚን ዲቪዬሽን አባውት ሚን ይዘንላችሁ ቀርበናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። እንግዲህ ተመልሰናል። ኤክሰርሳይዝ 3.6 አብረን እናያለን ማለት ነው። እንደምትመለከቱት ስክሪን ላይ ጥያቄው ይህንን ይመስላል ማለት ነው። እዚህ ጋር ፍሪኩዌንሲዎቹን አልጻፍኳቸው ነው። ሚን ዲቪዬሽን አባውት ሚንን እንሰራለን ማለት ነው። ሁሌ ምስሉ ላይ እንደምትመለከቱት እዚህ ጋር ኤክስ ቫልዩዎች አሉ። እዚህ ጋር ፍሪኩዌንሲያችን ነው። ኤፍ ታይምስ ኤክስ አለ። እዚህ ጋር ኤፍ ታይምስ ኤክስ ማለት ፍሪኩዌንሲያችንን እና የኤክስን ቫልዩ አባዝተን የምናመጣው ውጤት ነው ማለት ነው። ቅድሚያ አባዝተን እናስቀምጥ ማለት ነው። ምክንያቱም ሚናችንን እንድናወጣ ስለሚረዳን። የመጀመሪያው ስቴፓችን ኤፍ ታይምስ ኤክስን ማስራት ነው። እነዚህን እያበዛን እዚህ ጋር ማስቀመጥ ማለት ነው። 10 ሲባዛ በ2 20 20 ሲባዛ በ4 80 210 240 50 እነዚህ ስንደምራቸው ቶታላቸው 600 ይመጣል። እነዚህ ደግሞ ፍሪኩዌንሲዎች ናቸው። እዚህ ጋር እንደምታዩቸው እነዚህ ደግሞ ስንደምራቸው አንድ ላይ 20 ይመጣሉ ማለት ነው። እንደምታዩት በዚህ መንገድ ጨርሰናል ማለት ነው። አባዝተን ሚናችንን እንፈልጋለን ማለት ነው። ዘሰከንድ ስቴፕ ደግሞ ሚናችንን እንፈልገው። ሚናችንን ደግሞ ስንፈልግ ምንድነው የምናደርገው? ይሄንን ኤፍ ታይምስ ኤክስ ብለን ያመጣነው ውጤት አለ። እነዚህ ውጤት ድምራቸውንና ድምራቸውን ወስደን ለፍሪኩዌንሲ እናካፍላለን ማለት ነው። 600 ነው የመጣው ፍሪኩዌንሲያችን 20 ስናበዛ ስንት ይመጣል? 30 አይደል? 30 አገኘን ማለት ነው። ምናችንን ሚናችንን 30 አገኘን ማለት ነው። እዚህ ጋር አሁን ቀጣዩ ስቴፓችን ደግሞ የሰከንድ ስቴፕ ምንድነው የሚሆነው? ከእያንዳንዱ ኤክስ ቫልዩ ላይ 30ን እንቀንስና ለፍሪኩዌንሲ እናበዛለን ማለት ነው። ይሄ ማለት ምን ማለት ነው? ኤፍ ኤክስ ማይነስ ኤክስ ዋይ ከዛ ኦቨር ፍሪኩዌንሲ ማለት ነው። ይሄ ማለት ምን ማለት ነው? ኤክስ ማለት እዚህ ጋር የምታዩቸው የኤክስ ቫልዩዎች ናቸው። ከነዚህ ኤክስ ቫልዩዎች ላይ ሚናችንን 30 እንቀንሳለን። ኤክስ ማለት ይሄ 30 ማለት ነው። ቀንስና ለፍሪኩዌንሲ እናበዛለን ማለት ነው። የመጀመሪያው ፍሪኩዌንሲያችን እንጽፋለን። የመጀመሪያው ክላስ ፍሪኩዌንሲ 20 ነው። ከዛ ኤክስ ቫልዩዎችን ደግሞ 10 ሲቀነስ 30 ሲደመር ከዛ ሁለተኛው ደግሞ 4 ቀጣዩ ምንድነው 20 ሲቀነስ 30 ሲደመር ሶስተኛው ክላስ 7 30 ሲቀነስ 30 ሲደመር 6 40 ሲቀነስ 30 ሲደመር 1 50 ሲቀነስ 30 ኦቨር ፍሪኩዌንሲያችን ስንት ነው? 20 ለ20 ምን እናደርገዋለን? እናካፍለዋለን ማለት ነው። ኦኬ 10 ሲቀነስ 30 ኔጌቲቭ 20 ይመጣል። ኔጌቲቭ 20 ከአብሶሉት ቫልዩ ሲወጣ ደግሞ 20 ይሆናል። 20 ሲባዛ በ2 40 ሲደመር አይደል 20 ሲቀነስ 30 ኔጌቲቭ 10 ነው የሚመጣው። ኔጌቲቭ 10 ከአብሶሉት ቫልዩ ሲወጣ ፖዚቲቭ ይሆናል። ፖዚቲቭ 10 ሲባዛ ደግሞ ለ4 40 ሲደመር 30 ሲቀነስ 30 0 0 ሲባዛ በ7 ደግሞ ስንት ይመጣል? ራሱ 0 ፕላስ 40 ሲቀነስ 30 ስንት ይመጣል? 10 አይደል? 10 ሲባዛ በ6 ደግሞ 60
ሲደመር 50 አለ እዚህ ጋር 50 ሲቀነስ 30 20 20 ደግሞ ሲባዛ በአንድ 20 ይመጣል። ኦቨር 20 እናደርጋለን ማለት ነው አይደል? 40 ሲደመር 40 80 80 ሲደመር 60 140 140 ላይ 20 160 ከዛ ኦቨር 20 ማለት ነው እናደርጋለን። አሁን እዚህ ጋር ኤፍ ኤክስ ማይነስ ኤክስ ጋር ምንድን ነው የምናስቀምጠው ካልን እነዚህን ቫልዩስ ነው የምናስቀምጠው። ምክንያቱም ኤፍ ማለት እዚህ ጋር የምታዩት ኤፍ ይሆናል ኤፍ ኤክስ ማይነስ ኤክስ እነዚህ ሰርተን ስናወጣቸው የመጡት ውጤቶች ይሄ ናቸው። የመጀመሪያው 10 ሲቀነስ 30 ስንት መጣ? ኔጌቲቭ 20 መጣ። በሁለት ስናበዛው 40 መጣ። ይሄ ማለት ነው። እዚህ ጋር ነው የሚለው ማለት ነው 40። የሁለተኛውም እንደዛው 40 ይመጣል። የሶስተኛው 0 የቀጣዩ ደግሞ 60 ይመጣል። እዚህ ጋር ደግሞ 20 መጣናል 20 ማለት ነው። የነዚህ ድምር ደግሞ ስንት ይሆናል ማለት ነው? እዚህ ጋር እንደደመር ነው 160 ድምራቸው ነው ማለት ነው። አሁን እዚህ ጋር ጨርሰናል እኛ 160 መጥቷል። 160 ደግሞ ለ20 እናካፍለዋለን። ለ20 ስናካፍለው ደግሞ 8 ይመጣል ማለት ነው። እንደምታዩት የኤክሰርሳይዝ 3.6 መልሳችን 8 ነው ማለት ነው። ይሄንን ይመስላል ማለት ነው። እንግዲህ ቤቱን ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ አሁን ነው። ምክንያቱም አሁን ባታደርጉ ሰብስክራይብ በኋላ ላይ ማድረጋችሁ አይቀርም። እነዚህን የመሳሰሉ ኤክሰርሳይሶችን ከማትሪክ ኤግዛም ጋር ጨምሮ ይዘን እንመጣለን ማለት ነው። ቪዲዮን ላይክ፣ ሰብስክራይብ አድርጉ። ለብዙዎች እንዲዳረስ ደግሞ ሼር ማድረጋችሁን እንዳይረሳ እንላለን። እስከ ሳምንት ቸር ቆዩን አንልም። እስከ ቀጣይ ቪዲዮ ቸር ቆዩን።